የመጀመሪያው ርዕሳችን የሹፌሮችን አመጽ ይመለከታል። ከቀናት በፊት ወደ እናንተ ባደረስነው ፕሮግራም ሹፌሮች በአዲስ አበባ የተወሰኑ የሾፌር ወኪሎች በአዲስ አበባ የተቃውሞ ሰልፍ ማድረጋቸውን ገልጸን ነበር። በዛም ሰልፍ ላይ መገደል በቃን፣ መታገት በቃን፣ መዘረፍ በቃን፣ ተሽከርካሪዎቻችን ሲቃጠሉ ማየት በቃን የሚል ጥያቄ ማቅረባቸውን ገልጸን ነበር። ይህን አገዛዝ እንደ መንግስት ቆጥሮ በአሁኑ ሰዓት ጥያቄ ለማቅረብ መሞከር አስቂ ቢሆንም ተንቀሳቅሰው የመስራት መብታቸውን የተገፈፉት የኢትዮጵያ ሹፌሮች ጥያቄያቸውን ለማቅረብ ሞክረው ነበር። በእርግጥም ባለንበት ዘመን ሹፌር እንደመሆን አሰቃቂ ስራ የለም። ወታደር መሆን በአንድ ፊቱ ይቀላል። ወታደር ስትሆን ቢያንስ ጠላት ቀጠና ውስጥ እንደምትንቀሳቀስ አውቀህ ራስህን ጠብቀህ መሳሪያ ይዘህ ነው የምትንቀሳቀሰው። ሹፌር ስትሆን ግን በሄድክበት ቦታ ማንም ነው የሚገልህ። በግቤ በረሃም ብትገባ እገታ አለ፣ በአባይ በረሃም እንደዚሁ ጥቃት አለ። ስለዚህ አዲስ አበባ ላይ ከቀናት በፊት ተቃውሟቸውን ገልጸው ነበር። ዛሬ ደግሞ ትናንትናና ዛሬ የሲኖ አሽከርካሪዎች ኦሮሚያ ክልል ቆቃ አካባቢ መኪኖቻቸውን ደርድረው የኮቴ አንከፍልም ከዚህ በኋላ በራሳችን ሀገር ውስጥ በሄርንበት ቦታ ኬላ እየጣሉ የኮቴ ክፈሉ ለሚሉ ቦዘኔዎች ከዚህ በኋላ አንከፍልም፣ የምንሰራውን ስራ የምንሰራውን ገንዘብ ለቦዘኔዎች መክፈል ሰልችቶናል፣ ሽመልስ አብዲሳ ባሰማራቸው ወጣቶች መዘረፍ ሰልችቶናል በማለት ተሽከርካሪዎቻቸውን አቁመው ነበር። ያው በፎቶ እንደምታዩት ማለት ነው። ዛሬ ታዲያ እነ ሽመልስ አብዲሳ ጥያቄያቸውን በመመለስ ፈንታ ሹፌሮችን የሚደበድቡ ሚሊሾችን አሰማርተው በግድ ወደ ስራ ላስገቧቸው ጥረት ሲያደርጉ ነበር። ይኸው ተመልከት፣ ሹፌር እየጮኸ ነው ያለው። ብቻ በየአቅጣጫው ስትመለከቱት በኢትዮጵያ ትናንት ይሞከራል ተብሎ የማይታሰብ አድማ እየተቀጣጠለ ይገኛል። የአመፅ መንፈስ እያንዣበበ ይገኛል። በመምህራን፣ በሲቪል ሰርቫንት፣ በአሽከርካሪዎች በተለያዩ ቦታዎች ላይ አሁን በቃን እያሉ ይገኛሉ። ግፉ እየበዛ ሲመጣ በየቀኑ መሳደዱ መንገላታቱ እየበረታ ሲመጣ ተቃውሞ ማሰማት ተጀምሯል። ወተት መገፋቱ የበዛበት ዕለት አሻፈረ ብሎ ወጣ ከሰው አናት እንደሚባለው የሰው ልጅም ሲገፋ መጨረሻ ላይ ግፉ ሲበዛበት አናት ላይ ይወጣል። የሚፈጸመው ግፍ ከሰዎች የመሸከም አቅም በላይ ሲሆን ሰውም ያምጻል። አሁንም እየታየ ያለው ይኸው ነው። በተረፈ ግን የሽኖትናካ አሽከርካሪዎች ከዚህ በኋላ የኮቴ አንከፍልም፣ በየ100 ሜትሩ በየ1 ኪሎ ሜትሩ ኬላ ተጥሎ አንዘረፍም፣ እየተበዘበዝን ነው፣ የስራ ዕድል መፍጠሪያ መድረኮች አይደለንም እኛ። ስለዚህ በገዛ ሀገራችን የኮቴ እየከፈልን ስንሰበሰብ የዋልነውን ገቢ በሙሉ ለቦዘኔ እያስረከብን ባዶ እጃችንን ወደ ቤታችን አገባም። መንግስት ሰላም አያስከብር፣ ደህንነት አያስከብር፣ በየቦታው ሽፍታ በሞላበት ሀገር ላይ እየተሳቀቅን ህይወታችንን እየገበርን ተሽከርካሪዎቻችንን እየገበርን ለምናመጣው ገንዘብ ወደ ከተማ ስንደርስ ኬላ እየጣሉ የሚዘርፉ ሰዎች፣ ኬላ እየጣሉ ለሚዘርፉ ወጣቶች የኮቴ አንከፍልም ብለው አመፁ ተጠናክሮ ቀጥሏል። ዛሬም የተወሰኑ አሽከርካሪዎች ላይ ጉዳት ቢያደርስም የስራ ማቆም አድማው ግን ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ይሁንና ግን ይህን አገዛዝ ማሸነፍ የሚቻለው በተናጠል ሩጫ አይደለም፣ በተናጠል አመፅ አይደለም፣ በተናጠል አድማ አይደለም፣ በጋራ መንቀሳቀስ ስትችል ነው። በኢትዮጵያ ያለ የትኛውም ዜጋ የግል ተቀጣሪ የሚሆን ሲቪል ሰርቫንት የትኛውም ደስተኛ አይደለም። የገጠር ነዋሪ፣ የከተማ ነዋሪ የምትለው ሁሉም አገዛዙ በሚሰራው በደልና ግፍ የተንገሸገሸ ነው። ፖሊሱም፣ ሐኪሙም፣ የግብርና ባለሙያውም፣ መምህሩም በአጠቃላይ በዚህ ስርዓት ያልተንገፈገፈ በዚህ ስርዓት ያልተማረረ የለም። ስለዚህ የሚያዋጣው በተናጠል መንቀሳቀሱ ሳይሆን ለጋራ መብት፣ ለጋራ ተጠቃሚነት፣ ለጋራ የሀገር ባለቤትነት በጋራ መውጣት ነው።